እንደምን ሰነበታችሁ ውድ የሚዲያ ተከታታዮች። ከዚህ ይሄ ላልሰማችሁ እንግዲህ በዋንነት ስለ ስርዓተ ጽሕፈት የምንማማርበት የሚዲያ ቻናል ነው። ከዚህ በፊት ለዚህ ሚዲያ አዲስ የሆናችሁ ሳብስክራይብ፣ ኮመንት፣ ላይክ በማድረግ እንደተጀመሩ ይሁን። ላልሰሙ እንዲሰሙ ማወቅ የሚፈልጉ በተለይ ስለ ስርዓተ ጽሕፈት ላይ ጠንቅቀው ለመጻፍ እውቀት ለሚፈልጉ ማወቅ ለሚፈልጉ ላልሰሙ ይህን መረጃ ላልደረሳችሁ እንድታደርሱልኝ ሼር ኮመንት በማድረግ እንድትተባበሩኝ በአክብሮት ተጠይቃለሁኝ። እንቀጥል። እንግዲህ ከዚህ በፊት በአጠቃላይ ይሄ ቻናሌ የታወቀው በስለ ስርዓተ ጽሕፈት በጣም ዝብርቅርቅ ያለ ስርዓተ ጽሕፈት ነው እና አሁን ያለን ሆሄያትን ጠንቅቆ አለመለየት አለማወቅ አስቸጋሪ ሁኔታ ስላለ ይሄን ለማጥራት ብዬ የከፈትኩት የዩቲዩብ ቻናሌ ነው። እንግዲህ ከዚህ በፊት በተለይ ሞክሼ ወይም ተመሳሳይ ድምጸት ያላቸው ፊደላትን እንዴት መለየት ይቻላል የሚለው እነማን ናቸው እነዚያ የሚለውን ኦልሞስት የመጀመሪያዎቹ ሀ 3 ሞክሼ ተመሳሳይ ፊደል እንዳላቸው፣ ሰ 2 ተመሳሳይ ሞክሼ ድምጸት ያላቸው ፊደል እንዳላቸው፣ ጸም እንደዚሁ እና አ በዋናነት እነዚህን ነው ለይተን ማወቅ ያለብን። ስለነዚህ ዙሪያ የሰራሁት ቪዲዮ አለ፣ ሄዳችሁ ማየት ትችላላችሁ። ዛሬ ምን ቀጥለው ደግሞ ከዚያ የሚቀጥል ነው። ስለዚህ እነዚያን ጽሕፈቶችን ለይተን ለማወቅ ለመጠንቀቅ በግድ ማወቅ ያለብን ነገር ምንድነው ካላችሁኝ፣ ግሶችን አርዕስተ ግሶችን ማወቅ ያለብን። በግዕዝ 8ቱ መሰረታዊ አርዕስተ ግስ የሚባሉ አሉ። 8 ናቸው። እንደየጉባኤ ቤት ሊለያዩ ይችላሉ። ባረከን ማረከም ይቀይራል። ግን እኔ በዋንነት 8ቶቹ እነማን ናቸው የሚለውን ለመለየት ወይም ለማስቀመጥ እሞክራለሁ። ምክንያቱም እነዚያን ማወቅ በጣም አስፈላጊ የሚሆነው ለምንድነው ካላችሁኝ፣ እያንዳንዱ ግስ እንዴት እንደሚረባ እንዴት እንደሚገሰስ ማወቅ ያስፈልጋል። አሁን በቀተለ ግስ ስር በቀደሰ ሌሎችም በዚያ እንዴት ነው የሚገሰሰው? ያስ ምሳሌ አሁን ጸሐፊ ብሎ ለማድረግ ጸሐፈ የማን ቤት ነው? ቀተለ ቤት ነው? ቀደሰ ቤት ነው? ባረከ ቤት ነው? ይሄን ለየተን ማወቅ ያስፈልጋል። ስለዚህ ለዚያ በጣም የሚጠቅመን 8ቱ አርዕስተ ግሶችን ዛሬ እናያቸዋለን ማለት ነው። የመጀመሪያው ቀተለ ነው፣ ገደለ ማለት ነው። 3 ሆሄ ያለው መካከለኛው ተ አይጠብቅም፣ ከተለ ነው ተብሎ ይነበባል። ስለዚህ በዚህ ስር እንግዲህ አረባቡ ወይም አገሳሱ እንዴት እንደሚገሰስ ወደፊት የምናየው ቀጣይ ቪዲዮ ላይ የምሰራላችሁ ይሆናል። አሁን ግን ዋናዎቹ 8ቶቹ እነማን ናቸው የሚለውን ነው በዋናነት የምንነጋገረው እዚህ እንትኑ ላይ ማለት እንዴ እዚህ ቻናሉ ላይ ወይም እዚህ በዛሬው ቪዲዮ ላይ። ቀተለ ሁለተኛ ቀደሰ ነው፣ አመሰገነ ነው። የመካከለኛዋ ደ ትጠብቃለች፣ ቀደሰ ነው፣ አመሰገነ። የመካከለኛዋ ሆሄ ደ ትጠብቃለች። ሶስተኛ ተንበለ ነው፣ ተንበለ ሁሉም ሆሄያት ላልተው ይነበባሉ፣ ተንበለ ተብሎ ማለት ነው። ተንበለ። ከዚያ ባረከ ነው፣ ባረከ ማለት ነው። ባረከ በራብ ነው የሚጀምረው። የመጀመሪያው ባረከ ተብሎ ባረከ የሚለው ይሆናል። ሌላ ማሄረከ ነው። ማሄረከ ማለት ቀማ፣ ማረከ፣ ዘረፈ የሚል ትርጉም ይሰጣል። ስለዚህ በእነዚህ በዋንነት የምናያቸው ማረከ ቤት ማን ይረባል የሚለውን የምናየው ይሆናል። ሌላው ደግሞ ሴሳይ ነው። ሴሳይ መገበ ነው። ሁሉም ሆሄያት ላልተው ይነበባሉ። ሴሳይ አንድ አርዕስተ ግስ ነው፣ ላልተው ይነበባሉ። መገበ ማለት ነው። ክህለ ቻለ የሚለውን ይሰጣል። ጦመረ የሚለው ጻፈ ነው። ስለዚህ መካከለኛው ፊደል ጦመረ አይልም፣ ጦመረ ጻፈ ተብሎ ላልቶ ይነበባል። እንግዲህ እነዚያ 8ቱ አርዕስተ ግሶችን ካወቅንና ከተረዳን በኋላ ግሶችን እንመድባቸዋለን። በማን ስር ነው የሚመደበው? አሁን ቅድም ባልዋ ጻፈ ቢል በማን ነው? ሐረ ቢል በማን ነው? መሐረ ቢል በማን ስም ነው? ምክንያቱም እያንዳንዱ አሁን መሐረ አስተማረ፣ መሐረ ይቅር አለ የሚል ይሆናል። ስለዚህ መሐሪ ብለን ለመጻፍ በማን ስር ነው የሚመደበው ክሱ? ስለዚህ ያ ደግሞ ምሳሌ አሁን ቀተለ ምሳሌ ነው። እንደ ምሳሌ በቀተለ ስር ብንመድበው ቀተል እንዴት ሆኖ ነው የሚገሰሰው? ያንን በደንብ ማወቅ አለብን። ስለዚህ መነሻዎቹ እነዚያ ናቸው። እነዚያን በደንብ ጠንቅቀን ማወቅ ያስፈልጋል። ቀጣይ ቪዲዮ ላይ ደግሞ ዝርዝሩን ገሳሱን እንዴት እንደሚገሰሱ የምናየው ይሆናል። በድጋሜ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ላልደረሳቸው እንዲደርስ አድርጉ። አመሰግናለሁ።